ዴቪን የዛሬ 4 ዓመት ቃለ መጠይቅ ሳረግለት የዛሬ 4 ዓመት አይድል እንዳሸነፍክ የገበሬ ልጅ ነኝ ብለኸኝ ነበር። እውነት ነው? አዎ። አሁን ከ4 ዓመት በኋላ የቤተሰቦችህ ሙያ ተቀየረ ወይ ነው ጥያቄ? እንዴት? በፍጹም እኔም አልሞክረውም። አዎ በጣም የተከበረ ሙያ ነው። እንደውም እኔ ገበሬ በሆነ ራሱ ደስ ይላቸዋል እነሱ እንጂ እኔ ገበሬ እኔ ገበሬንም ሆነው ነው እንጂ እነሱ እንተናል ቤት ዛለኛ ገሬ ትዛለኝ ዳገት ቆልቁለቱ ስንወጣ ስንወርድ ወለል ካለው ሜዳ ከብቶች ስናግድ ያ ሁሉ ቀረና ቁም ነገር መጣና ትምህርት ቤት ገባን አሁልና ጠና ፊደልና ጠና የሸበራው ተርተር የዛፎቹ ፍሬ የትም ዞሬ ትዛለኝ አገሬ የዘንበራው ተርተር የዛፎቹ ፍሬ ግብርና በጣም እኛ ሀገር ነው ትልቅ ጸጋ ነው። በጣም አሁን ግን ገበሬ እንደውም አልበሙን ስፖንሰር ያደርጉት በለው። ዋው እኔ እውነት ለመናገር እቤት ሄጄ ስመጣ የሚሰማኝ ነገር በጣም ትልቅ ነው። በጣም ትልቅ ኢነርጂ ነው የማገኘው። ከገበሬ ህይወት የምትማረው ትልቁ እግዚአብሔርን ተስፋ ማድረግ ነው። ለመቼ ሊሆን ነው ካንቺ መወለዴ በእናትና ባገር ይገለዳል እንዴ ብትኖር አይደለም ወይ መክበር መወደዴ። እንግዲህ እኚህ አይነት ደራሲዎችን እዚህ አልበም ላይ ተሳትፈዋል። ሌሎች ደግሞ እነ አቤል ሙሉጌታ፣ እነ ቴዲ አፍሮ በቃ ሁሉም በጣም ትልልቅ ባለሙያዎች ናቸው የተሳተፉትና የህይወት ልምዶቹን እጅግ አካፍሎኝ በጣም ብዙ ልምዶችን አግኝቼ ተስፋ እንዳልቆርጥ ሲያበረታታኝ የነበረው ወንድሜ ብለው ይቀለኛል አበበ ብርሃኔን ወደ መድረክ ያለው እስከዛሬ ድረስ በዜማ ድርሰት የተሳተፈባቸው በአርቲስቶቹ ስም ነው ስዕሉ የተሰራው። አብዬ እግዚአብሔር ቀን ይዞ ቢጠልቅም ወዳጅ እንደጀንበር ሰው ጨረቃ ጠምባ መሸበት ሀገር ልቤ አይጉደል እንጂ በሰው ያለ ተስፋ